ይህ ሐዋርያው ቅዱስ ጳውሎስ የነገረንን ኃይለ ቃል መሰረት አድርጎ አሁን የምነግራችሁ ለመንፈሳዊ ሕይወታችን የሚጠቅም ነው። ለሞራል ለሰብዕናና ለስነ ምግባራዊ ሕይወት የሚረዳ ነው። አንድ እውነተኛ አማኝና ክርስቲያን በምድር ላይ ሲኖር ቅዱስ የሆነውን የእግዚአብሔርን መንፈስ ሳያሳዝን እንዴት መኖር እንዳለበት ለማወቅም ይረዳል። ስለዚህ ሐዋርያው ቅዱስ ጳውሎስ የእግዚአብሔርን መንፈስ የሚያሳዝኑ 4 ነገሮችን ቅድም እንዳለዋችሁ ከቁጥር 25 ጀምሮ እስከ ፍጻሜ ድረስ ባሉት 4 ነገሮችን ይነግረናል። የመጀመሪያው ለቤዛ ቀን የታተምንበትንና ቅዱሱን የእግዚአብሔርን መንፈስ የሚያሳዝነው በሐዋርያው በቅዱስ ጳውሎስ ለኤፌሶን በጻፈው መልእክት ቅደም ተከተል መሰረት ውሸት ነው። ምንድነው የእግዚአብሔርን መንፈስ የሚያሳዝነው? ውሸት። ይህ ቃል ደጋግመን ሰዎችን ለማረምና ለማስተማር ከአንደበታችን ላይ የማናጣው ቢያንስ በቀን ብዙ ጊዜ አትዋሽ አትዋሽ እያል ደጋግመን የምንናገረው ቃል ነው። ይህ ቃል በምላሳችን ላይ የማይታጣና የማይጠፋ ቃል ነው። ከከንፈራችን ጋር ያለው ዝምድና፣ ከአእምሯችን ጋር ያለው መቀራረብ ሁላችሁ የምታውቁት ቃል ነው። ስለዚህ የእግዚአብሔርን መንፈስ ክርስቲያኖች የሚያሳዝኑበት አንዱ ነገር ምንድን ነው ከተባለ ውሸትን ከሰውነታቸው ማራቅ ሲችሉ እና በሚኖረው ግንኙነት ውስጥ እየደጋገመ እውነትን የማይናገር ውሸትን የሚናገር ከሆነ የማንን መንፈስ ያሳዝናል? የእግዚአብሔርን መንፈስ ያሳዝናል። ዓለም ብዙ ጊዜ ክርስቲያን ሆነው ደጋግመው ውሸት በሚናገሩ ሰዎች ክርስቶስን ነቅፏል። በአንገታቸው ላይ ማተብና መስቀል አስረው ከገደል ላይ የተወረወረ ድንጋይ የሚያህል ውሸት በሰው ፊት እየተናገሩ የእግዚአብሔርን ስምና የእግዚአብሔርን መንፈስ እንዲሰደብ ያደረጉ ሰዎች ቁጥራቸው ቀላል አይደለም። ለእኛ ለክርስቲያኖች ወይም ለአንዳንድ ክርስቲያኖች የውሸት ቃልን እየደጋገሙ መናገር በተለይ በዚህ ዘመን የዘመናዊነት በጥበብ ከሰዎች ጋር የመኖር የብልጠትና የብልሃት ዘዴ እየተደረገ ጭምር እየተገለጠ ያለበት ጊዜ ነው ያለው። ውሸት እየበረታ ሲሄድ እውነት ቦታ ያጣል። ውሸት እየተደጋገመ በሚነገርበት ጊዜ የእግዚአብሔር መንፈስ እያዘነ ይሄዳል። ስለዚህ ውሸትን ከብልቶቻችን ማጥፋት የማንችል ከሆነ የእግዚአብሔርን መንፈስ እናሳዝነዋለን። ምክንያቱም ሁላችሁም እንደምታውቁት ነው፣ ውሸት የእውነት ተቃራኒ ነው። የምን ተቃራኒ ነው? የእውነት ምንድን ነው? ተቃራኒ ነው። ውሸት ወደ ጨለማ እንጂ ሰውን ወደ ብርሃን ሊወስድና ሊያደርስ ይችላል እንዴ? አይችልም። ውሸት ያጣላል እንጂ ያስታርቃል? አያስታርቅም። ለጊዜው መፍትሄ ይመስላል። ለጊዜው ከባድና አስቸጋሪ ከሚባል ነገር ያመለጥን ይመስለናል። ነገር ግን ያመለጥነው የመሰለን ከባዱ ነገር እንደገና ከባድ ሆኖ በቀላሉ መፍታት እና በቀላሉ ቋጠሮውን ፈተን መገላገል የምንችለው ነገር እንደገና ከብዶ ቀላል የነበረው ነገር የበረታ ሆኖ በእንጨት የተሰራ በቀላሉ የሚፈርስ የሚመስለው ነገር በብረት የተሰራ በቀላሉ የማይፈርስ ነገር መስሎ ወደ ሕይወታችን ይመጣል። ያን ጊዜ በቀላሉ ነገር ለማለፍ ብለን የዋሸነው ውሸት መጀመሪያ የእግዚአብሔርን መንፈስ ያሳዝናል። ቀጥሎ የዋሸነውን ባልንጀራችንን ያሳዝናል። ቀጥሎ ደግሞ እኛን ያሳዝናል።
ስለዚህ አንድ ክርስቲያን የእግዚአብሔርን መንፈስ የሚያሳዝነው የእውነት ተቃራኒ የሆነውን የውሸት ሕይወት የሚኖር ከሆነ ከአንደበቱ ላይ ውሸት የሚያዘወትር ከሆነ የማንን መንፈስ ያሳዝናል? የእግዚአብሔርን መንፈስ ያሳዝናል። ውሸት የሰይጣን ጥበብ ነው። የማን ጥበብ ነው? የማን ጥበብ ነው? ውሸት የማን ጥበብ ነው? የሰይጣን የዲያብሎስ የተንኮል ጥበብ ነው። ታስታውሳላችሁ ብዬ አስባለሁ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ በእባቡ ስጋና ቆዳ ውስጥ ተደብቆ የዋህ ወደ ነበረችው ወደ እናታችን ወደ ሔዋን ቀርቦ ከዚህ ክፉንና መልካሙን ከሚያሳውቀው የዛፍ ፍሬ ብትበሉ ሞትን ምን አትሉም ነው ያላት? አትሞቱም ነው ያላት። ያንን የተንኮል ጥበብ ተጠቀመ። የሰይጣንን የተንኮል ጥበብ ያልተረዳችውና ያልተገነዘበችው ሔዋን ደግሞ እጇን ዘርግታ ክፉንና መልካሙን የሚያሳውቀውን የዛፍ ፍሬ በላች። ይሄው ሞትና መቃብር የሚባል ፍዳና እርግማን የሚባል በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል አጋጥሞ ለዘመናት በጨለማ እስር ቤት ተይዘን የሰው ልጅ ክብሩና ቅድስና ወድቆ ሰይጣን በሰው ልጆች ላይ ባለስልጣን ሆኖ የጨለማ ገዢ ሆኖ የጨለማ አለቃ ሆኖ ለ5500 ዘመን እንዴት እንደተሰቃየን እናውቃለን። ነገር ግን የሰይጣን ጥበብ የሆነውን ውሸትን የማይወደውና የውሸት ተቃራኒ የሆነው እውነት የሆነው ክርስቶስ ግን ከሰማያት መጣ፣ በድንግል ማርያም ሥጋ ተገለጠ፣ ዲያብሎስን በመስቀሉ ወጋ፣ ሞትን በስልጣኑ ሻረ፣ መቃብርን ለዘላለም የሰው ልጆች ይዞ እንዳይቀር ስልጣኑን ገፈፈ። የሲኦል ጨለማ ከኛ በክርስቶስ ስም ካመን ሰዎች ላይ ሁሉ ተገፈፈና ይሄው ዛሬ በክርስቶስ ነፃ ወጥተን ምድር ፋሲካ ታደርጋለች። ትንሣኤ ሆኗል፣ ሰላም ሆኗል፣ ደስታ ሆኗል። ጠላታችን ዲያብሎስ ሲታሰር አባታችን አዳምና እኛ ተመርምረን ተገኝተናል ብለን ለማን ክብር ምስጋና እናቀርባለን? ለእግዚአብሔር ክብርና ምስጋና እናቀርባለን። አሁንም ስሙ የተመሰገነ ይሁን። ስለዚህ የእግዚአብሔርን መንፈስ የሚያሳዝነው የሰይጣን ጥበብ የሆነውን ውሸትን አንድ ክርስቲያን እንደ ጥበብ ሲጠቀመው ማንን ያሳዝናል? የእግዚአብሔርን መንፈስ ያሳዝናል። እና ሐዋርያው ቅዱስ ጳውሎስ እዚህ ቦታ ላይ ሲጽፍላቸው ምንድነው ያላቸው መሰላችሁ? ለእነዚሁ ለኤፌሶን ክርስቲያኖች ሲነግራቸው እንዲህ ነው ያላቸው። ቁጥር 5 ላይ ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዶቻችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ስለዚህ ውሸትን አስወግዳችሁ አሁን አንዳችን በሌላችን በክርስቶስ ምክንያት ብልቶች፣ ወንድማማቾች፣ እህትማማቾች፣ ዘመዳሞች ሆነናልና